በዛሬው ቪዲዮ መሀል ላይ አዝራ ከከድር ጋር አብራ የምትጠፋበትን ፋሩንሳ ከቤት የምትባረርበትንና በቴና አዝራ አብረው የሚያድሩበትን ኢዜትና ፍሊዝ የሚፋቱበትን፣ በሌላ በኩል አዝራና እንዲሁም መቴ አብረው ሲማግጡ በመጨረሻ በከድርናት የሚያዙበትንና መቴና እንዲሁም ኢንጅ ላይ የሚደርሱበትን ሌሎች ማስደንጋጭና ህጋዊ ትዕይንቶች የቀርብ ያለው ወደ ህጋዊ ትዕይንት አለፍኩ። መሀላ የከድር እናት ከድርን ከኢስታንቡል ይዛው ብትሄድም አዝራ ግን አልተፋታቸውም ነበር። አዝራ መኪናዋን አስነስታ የከድር መንደር ጠፍቶባት ስለነበር ለሱ ስልክና ቴክስት ትደውለታለች። ከድርም ለአዝራ መልሶ ሲደውልላት እየመጣች እንደሆነና መንገዱ ጠፍቷት መኪናዋ ማልሰራ ብሏት እንደቆመች ትነግረዋለች። በዚህ የተነሳ ከድርም በርህራሄ በመሆን መጣለው የት እንዳለች ንገሪኝ በማለት ይጠይቃታል። እሷም ሎኬሽኗን ወዲያው ያለችበት ቦታ ትልክለታለች። ተመልካቾች ይህን ጉዳይ እናቱ ስታውቅ እናም ደግሞ በኋላ የሆነው መቴና ፍሊስ ሲያውቁ ምን ይፈጠራል? መቴ አሁን የሚገኘው ከኤንጅላ ጋር ነው። ከኤንጅላ ጋር ምን ማድረግ እንዳለበትና ከአዝራ ጋር ስለተጣላ እሷ ምንም መወቀስ እንደሌለባትና ዛሬ ሁሉም ነገር አልቆ እሷ ጋር ተፋቶ እንዲሁም ኤንጅላ ጋር አብሮ መኖር እንደሚጀምርና እንደሚጋባ ቃል ይገባላታል። ግን ይህንን ነገር ዚያና እንዲሁም አቲፍ ሲያውቁ ምን ያደርጋሉ? ከድር ወደ አዝራ ወዳለችበት ቦታ ይመጣል። እናም እሷን ካገኛት በኋላ እቃዎቿና ሁሉም ነገር አስተካክሎላት መኪናዋን መነሳት እንደማይችል ነግረው አሁን በከድር መኪና በመሆን እሷን ይዟት ሄዳል። እናቱ ትደውልለታለች። የእናቱን ስልክ ግን ማንሳት አልፈለገም ከድር፣ ምክንያቱም ከአዝራ ጋር ነው ያለው። ከአዝራ ጋር እንዳለም እንዲታወቅበት አይፈልግም። ኤንጅላና መቴ አብረው ባሉበት ሰዓት ላይ ከቤት ውስጥ የተባረረችው ፋሩንሳ ለመቴ ደውላለት ቤቱ እንደምትፈልገውና እዛ ቤት ውስጥ ማረፍ እንደምትችልና እንደማትችል ጠይቋለች። እሱም ይቻላል ምንም ችግር የለውም በማለት ኤንጅላን በፍጥነት ከዛ ቤት ውስጥ በማስወጣት እስከዛሬ ሲጠቀሙበት ሲበሉበትና አብረው ሲቀመጡበት የነበረውን እያንዳንዱን ነገር በመደባበቅ አሁን ቤቱን ለፋሩንሳ ለመልቀቅ ይሞክራሉ። ፋሩንሳም ወደዛ ቤት ውስጥ ገብታ ነገራቶችን ስትመለከት ሰው የነበረበት ክፍል ይመስል ስለነበር ወዲያው ትገረማለች። መቴ ከማን ጋር ነበር በማለት ማሰላሰልና ማሰብ ትጀምራለች። ባሏን ከቤት ውስጥ ያባረረችው ፍሊዝ ከወንድሟ ጋር ማለትም ከባህሪን ጋር እያጽናናት ይገኛል። ፍሊዝ በጣም አዝናለች። አዝራ ከተለያዩ ሰዎች ስልክ ቢደወልላትም ከመቴ እንዲሁም ደግሞ ከኤንጅላ ለማንኛቸውም ስልክ ማንሳት አልፈልገችም ነበር። ለፍቅር ስትል አንድ ደሳሳ ጎጆ ውስጥ አዝራ ትገባለች። የማያምር ምንም ነገር ደስ የማይል የሚያስጠላ ክፍል ውስጥ ሰው ገብቶበት ኖሮበት የማያውቀው ክፍል ውስጥ ትገባለች። ይህንን ሁሉ ነገር እያደረገች ያለችው ለከድር ስትል ነው። አሁ ለከድር ስትል እንጂ ትልቁን ቪላም ሆነ የመቴን ቤት መኖር ትችላለች። ግን ለፍቅር ብላ እዚህ ቤት ውስጥ መጣች። አዎ መታለች። በሌላኛው ስፍራ ደግሞ መቴ ከአባቱ ጀሚል ጋር ለመታረቅ ወስኗል። እናም አሁን ሁሉንም ነገር ፈቱ በሰላም ለሚኖሩ አባቱን ይቅርታ ማድረግ ነበረበት። እናም አሁን ከኤንጅላ ጋር ለሚኖረው ህይወት መምረጥ እንዳለበትና አዝራ የእሱ ህይወትና መጨረሻ አለመሆኗንና ህይወት እኛ ወደ ፈለግናት ሳይሆን ራሷ ወደ ምራችን እንደሆነ በመናገር አሁን ሁለቱም እርስ በርስ ይተቃቅፋሉ። ከሩቅ ኤንጅላን ነገር የተመለከተች በጣም ደስ ይላታል። ጀሚል ኤንጅላን ሰላም ብሏት ወዲያው መቴን ተሰናብቱት። ጀግናሁን እናም ጠንካራ ነህ በማለት ከተታረቁ በኋላ ጀሚል ጥሏቸው ይሄዳል። አሁን መቴና እንዲሁም ኤንጅላ እርስ በርስ ይተቃቅፋሉ። እናም በተፈጠረው ነገር በጣም ደስ ይላቸዋል። ስትማግጥና ከኢዜት ጋር አብራ ሁና የነበረችውን ታንሱን በራፍ ተቆልፎባታል በዚያ። ስለዚህ እዚያ አሁን ለሷ ይቅርታ ለማድረግ ወደዛ ቤት ውስጥ ይገባል። ከዚህ በኋላ ያለሽን ነገር በሙሉ አስተካክለሽ ስራ ትጀምሪያለሽ ሲል ማስጠንቀቂያ ይሰጣታል። እናም እስከዛሬ እዚያ ልጅ የነበረችው እናም ተቀጥራ ስራ ያልነበረችውን ታንሱን ተቀጥራ እንድትሰራና ገንዘብ በራሷ እንድታመጣ ከኢዜት ጋር ያላትን ግንኙነት እንድታቋርጥ ካለበለዚያ ግን ከዚህ ክፍል ውስጥ እንደማያስወጣት ይነግራታል። ታንሱም በዚህ ነገር ትስማማለች። እናም ከዛሬ ጀምሮ መውጣት ትችያለች በማለት እዛ የቆለፈበት ክፍል ውስጥ ይነግራታል። እሷም እሺ በማለት ይዛው ተንሰቅስቃ ያለቀሰች ለመውጣት ትሞክራለች። ሚስቱ ፋሩንሳ ከቤት ውስጥ እንደወጣችና የሚበላ አንድም ነገር ማግኘት እንደማትችል የገባው ዚያ ለሷ የሚሆኑ የተለያዩ ምግቦችን እያስመጣላት ይገኛል። በጠባቂው የተነሳ አዝራና እንዲሁም ደግሞ ከድር በምሽት አብረው ጊዜያቸውን እያሳለፉ ነው። የሆነው ሆነና እሷም እሱን ብላ መጣለች። እሱም ቢሆን እሷን ተቀብሏታል። ከኤንጅላ ይልቅ ለአዝራ ልቡ በጣም አድርቷል። እሷም እሱን ፈልገዋለች። በዚህ የተነሳ አብረው ጊዜ ያሳልፋሉ። መቴና ኤንጅላ ደግሞ አብረው መጫወቻ ቦታ በመሄድ እርስ በርስ ያላቸውን ጊዜ ለማሳመር ይሞክራሉ። አሁን አዝራና እንዲሁም ደግሞ እርስ በርስ የድሮ ታሪካቸውን ያወሩ አንድ ላይ ይተኛሉ። አዎ ሁለቱም አንድ ላይ ይተኛሉ። መቴና ኤንጅላ አንድ ላይ እርስ በርስ እየተዝናኑ ነው። መጫወቻ ቦታዎች ላይ እየተዝናኑ እየተሳሰሙ ይገኛሉ። እናም ሁለቱም የራሳቸውን ደስታ ይፈጥራሉ። ተኝታ የነበረችውን አዝራን እየተመለከተ ያለው ከድርም ወደፊት ለፊት ጠጋ ብሎ እሷን መዳበስና መነካካት ይጀምራል። ጊዜው ይነጋል። እናም ደግሞ ታንሱ ስራ የምትጀምርበት ቀን ስለነበር ከቤልጉም ጋር በመሆኑ ወደ ኤርደም ድርጅት ውስጥ ይደርሳሉ። እዛም ከሄዱ በኋላ ከዚህ በኋላ እህቷን እንዲቀጥርላትና አብረው ጊዜ እንዲያሳልፉ ለሁሉም ነገር ትነግረዋለች። ኤርደም ታንሱን ፈልጓታል። ታንሱንም እንደዛ ያደረገዋት ደግሞ እሷ እንድትግባባ ለማድረግ ነው።
ተፈተውና ተለያይተው የሚገኙት ኢዜት አሁን ከቤት ወጥተዋል። ከፍሊስ ጋር ለመነጋገር ቀነ ቀጠሮ ይዛሉ። እናም ዛሬ ቀነ ቀጠሮ የያዙት ሁለቱም ለመፋታት ወረቀት ለመፈራረም ነው። በዚህ የተነሳ ግን አዝራ ጋር በመደወል አዝራን እንድታስታርቃቸው ይለምናታል። ኢዜት ይህንን ሲያደርግ ፍሊስ ደግሞ ምን ያረክን ያለው ኢዜት ጥለኝ ማግጠህብኝ እና አሁን ደግሞ ልጅህን አስታረቅ እያደረግካትን ያለው ማለት ፍሊስ ትጮህበታለች ኢዜት ላይ። እሱ ግን አሁን መፈረም እንደማይፈልግና ምንም አይነት ወረቀት ፈርሞ ከእሷ ጋር መለያየት እንደማይፈልግ ይነግራታል። ፍሊስ ጥላው ትሄዳለች። አዝራና እንዲሁም ደግሞ ከድር አብረው ጊዜ ማሳለፍ ይጀምራሉ። በድንገት ግን ባላሰቡት ሁኔታ የከድር እናት በመምጣት ይቺን ልጅ እዚህ ምን ትሰራለች? ለምንድን ነው ይዛት የመጣኸው? እኔ አንተን ከኢስታንቡል ይዤ መጣሁ። አንተ ግን ከእሷ ጋር አሸሸ ገዳሚ ትልልኛለህ። እየማገጥክ ግን ያለው ከድር የሰው ሚስት ናት። እስካሁን ድረስ የመቴ ሚስት እንደሆነች እያወቅ አግተህ አምጥተሃት ነው ወይስ እሷ ፈልጋ መጣ? እማዬ በማያገባሽ ነገር አትግቢ። ይቺን ልጅ እዚህ እንድትሆን አልፈልግም። እኔ አሁኑኑ ነግሬሃለሁ። የእውነት ልሃለሁ አልፈልጋትም ያለው ይዛት ሂድ። ይዛት እንድትሄድ ቶሎ በል ካለበለዚያ ግን ራሴው እየጎተትኩኝ ይዣት የሚል ይሆናል ማለት ከድር እናት ትጮኻለች። እባክሽን አዝራ ወደ ውስጥ ግቢ እናቴ ላውራት በማለት ከድር ይናገራል። ከድር እናቱን በመግፋት እባክሽን እማዬ እሷ እዚህ መታለች፣ ጓደኛዬ ናት፣ ስለዚህ ምንም ነገር ማለት አይደለም ሲል ይናገራል። ተው ልጄ፣ ይሄ ስማችንን ያጠፋል፣ ክብራችንን ያጎድፋል፣ እባክህ ይህን ነገር አታድርግ፣ ይህን ካንተ አልጠብቅም ስትል ትማጽነዋለች። እሱም ግን እማዬ ከዚህ ሂጂ ብዬሻለሁ፣ ሂጂ፣ በማያገባች ነገር አትግቢ፣ በእኔ ህይወት ውስጥ እንድትገቢ አልፈልግም፣ በቃ ሂጂ ሲል ያስጠነቅቃታል። በዚህ የተነሳ በጣም ያዘነችው አዝራ ልብሶቿን ለባብሳ ለመነሳትና ለመሄድ ስትሞክር ከድር እንዳትሄድ ያስቆማታል። ፍሊስ መኪናዋን ያሽከረከረች ባለችበት ሰዓት ላይ የከድር እናት ደውላ ልጅሽ እኔ ጋር ነው ያለችው፣ እኔ ከኢስታንቡል የወጣሁት ያንችን ልጅ ፈራቻ ነበር ከድርን ይዞ የሄድኩት፣ ግን አሁንም ቢሆን እዚሁ ነው ያለችው፣ እባክሽ ፍሊስ ይዘሻት የምትሄጂ ከሆነ ይዘሻት ሂጂ፣ ይችን ልጅሽን አልፈልጋትም በማለት ስልኩን ዘጋባታለች። ወዲያው ቀጥታ ፍሊስም ለመቴ ስልክ ትደውልታለች። መቴም ስልኩን ያነሷል። የት እንዳለች ታውቃለህ በማለትም ስለ አዝራ ትጠይቀዋለች። እሱ ግን አዝራ አንቺ ጋር እንደሆነች እና ዘና እያለች እንደሆነ ነገረችኝ ሲል ይጠይቃታል። እሷም ወዲያው ከከድር ጋር እንዳለች አውቃለሁ፣ ቦታውንም እልክልሃለሁ እና ቶሎ ብለህ ሂደህ እንድታመጣት ትፈልጋለሁ መቴ በማለት ለመቴ አስጠንቅቃ ትነግረዋለች። ወዲያው ስልኩን እያጠፋችው በጣም ፍሊስ ትበሳጫለች በልጇ ድርጊት። ወዲያውም መቴ በዚህ ነገር በጣም ተበሳጭቶ ኢንጅላንም ወደ ይዟት አሁን ከድር ወዳለበትና ወደዛ ስፍራ ወደ ገጠሩ መንደር አሁን ተያይዘው ያመራሉ። ፍሊስ በጣም ተበሳጭታ መታ ማለትም ደግሞ የተፈጠረውን ነገር ከፊት ለፊቱ በቆመውና ለኦዛን በጣም ጮህበታለች። እንዴት አንተ አዝራ የት እንዳለች ትደብቀናል? የእውነቱን እያወቅ ከድር ጋር እንደሄደች እያወቅ እንዴት ለሷ ትደብቅላታለህ? ትሸፍንላታለህ? ማለት ጮህበታለች። ከድር አሁን አዝራን እያስቆፈራት ይገኛል። አበቦችን ለመትከል በሚያደርጉት ጥረት ላይ እርስ በርስ እየሞከሩ ባሉበት ሰዓት ላይ እንጅላ ስልክ ትደውላለች። ለእንጅላ ስልኩን እንዲያነሳ ብትነግረውም እንኳን አላነሳም ሲል ይናገራል። ከድር አላነሳም ቢልም እንኳን መጨረሻ ግን እንጅላ ስልኩን በፍርሃትም ውስጥ ሆና ለማንሳት ሙከራ ታደርጋለች። ግን በጣም ፈርተዋል። በሌላኛው ስፍራ ደግሞ አሁን በትዳሯ ደስተኛ ያልሆነችውና በጣም ተበሳጭታ የነበረችው ፋሮንሳ አበባ ይላክላታል። አበባ ከተላክላትም በኋላ እዚያ ወደዛ ስፍራ እየመጣ ይቅርታም የጠየቃት አብሯት መሆን እንደሚፈልግና ለሁሉም ነገር ይቅርታ ጠይቋት ወደ ቤት ውስጥ እንድትመለስ ይነግራታል። ፋሮንሳም ወደ ቤቷ ትመለሳለች። መቴና እንዲሁም ደግሞ ኢንጅላ ከድርና አዝራ ወዳሉበት ስፍራ ይደርሳሉ። አዝራና ከድር አንድ ላይ ተያይዘው መቴ ደረሰ። ትዕይንት ይቀጥላል። እስከ ቀጣይ ትዕይንት መልካም ቆይታ ነው።